ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ሰበር ዜና አለን። ከዛም ከዚህ የሚለቃቀምነውን ዜና ለናንተ ይዘን መጠናል። የወሬ ጥማት በጣም አቃጥሎን ነበረ። ታዲያ አንድ ወሬ ከጆሮአችን ሾክ አለና ምን አለ እኔም ለቤተሰቦቼ የወሬ ጥማቴን የተሳካልኝን ለናንተ ላካፍል ከቻሳ ብያለሁ። ሰበር ዜናችን አንድ ማዳም ቅመም ባልታወቁ ሰዎች አፈና ደርሶባታል። ታዲያ ማዳም ቅመም የታፈነችው ከቤቷ 5 ኪሎ ሜትር ርቃ እስቲ ወክ ላርግ ብላ ማዳሟን ጠይቃ በወጣችበት ሰዓት በዛችው ቅስፈት ጭምብል ያጠለቀው ሱዳናዊው ይዟት ኮበለለ። ታዲያ እኛም ይሄንን ዜና ከሀረቦች ሚዲያ ላይ እንደሰማን እንደነገርኳችሁ በጣም የወሬ ሱስ ስላለብን ሩጥን የሀረቦችን ሚዲያ በማስተርጎም ለናንተ ለውድ ለተከበራችሁ ቤተሰቦቼ እስቲ ልንገራችሁ ብዬ መጥቻለሁ። ሄድንና የሀረቡ ቻናል ስናስተረጉመው አዎ የማዳም ቅመም 5 ኪሎ ሜትር ሳትርቅ በሱዳናዊው ታፍና መወሰዷን መዘገቡን እርግጠኛ መሆናችንን አረጋግጥን። ታዲያ እህታችን የማዳም ቅመም ጋብቻ ነው ወይስ ምንድን ነው? ካለሽበት ድምፅሽን እንድታሰሚን ስንል በተመልካቾች ስም አቀርብልሻለሁ። እርግጠኛ ነኝ ሰምተሽ የኛን ጥሪ ሰምተሽ እንደምታስተላልፊ ባለሙሉ ተስፋ ነኝ። የማዳም ቅመሞች እንግዲህ ይህን ቪዲዮ የምታዩ እህቶቼ ተጠንቀቁ። ብዙ ሰዎች ለምሳሌ እኚህ ውጭ የሚሰሩ ባንግላዴሽን፣ ሱዳን፣ ሌላም እንደኛም ተሰዶ የሚሰሩ አሉና ሴቶች የኢትዮጵያ ልጆች ሌላም ፊሊፒኖች ምናምን አለ እነሱን እምቢ ሲሏቸው በተላኩበት አድፍጠው ያሉበትን ሎኬሽን ተከታትለው ጠለፋ መጧል። እንደ ጠለፋም ይሁን እንደምን ግን አልታወቅም። ያው የሀረብኛው ሚዲያ የዘገበው እንደታፈነች ነው። ግን እኛ የሰማናት ሹክታለች። ሳናጣራ ግን አናወራም። ብቻ ባለሽበት ቦታ የማዳም ቅመም እውነቱን እንድታወጪና ይህን ለሚሰሙ ሌላም ሀረብ ቻናል ላይ ለተሰራጨው ወሬ ብታረጋግጭልን ደስ ይለናል። ጠለፋምም ተፋቅራችሁም ጋብቻም ከሆነ መልካም ጋብቻ እንላለን። ወደ ቀጣዩ ዜና ስናልፍ ደግሞ በትላንትናው ዕለት በአዲስ አበባ ክፍለ ከተማ ጎሮ በሚባለው ቦታ ሁለት ወንድማማቾች ሳያውቁት አንድን ሴት አፍቅረው ተገኙ። ታዲያ እነዚህ ሁለት ወንድማማቾች ሁለታቸውም ልጅቷን በፌስቡክ በተለያየ ሶሻል ሚዲያ ያወሯት ነበረ። ግን ልጅቷ ከተወሰነ ጊዜ በኋላ መጠርጠር ጀመረች። ምክንያቱም እነሱ ወንዶቹ ባይዘው ያላወቁም፣ ግን ልጅቷ መጠርጠር ጀምራ ሁለታቸውንም በአንድ ቀን ቀጥሬ ማወቅ አለብኝ ብላ ወሰነች። ከዛን ሁለቱንም በአንድ ቀን በአንድ ሰዓት በአንድ ቦታ ቀጠረቻቸው። ታዲያ እነዚህ ሁለት ወንድማማቾች እርስ በራሳቸው ስለማይነጋገሩ ሽክ ድምቅ ብለው ቤተሰቦቻቸውን ያላቸውን ሳንቲም አስቸግረው እቺ የተባለችውን ጉብል ፍቅረኛቸውን ሊያገኙ ድክ እያሉ የተቀጠሩበት ቦታ ሲሄዱ ሁለቱም አንድ ታክሲ አንተስ የት ነው የምትሄደው? አንተስ የት ነው የምትሄደው? ሲባባሉ
አይ የሆነ ቦታ ቀጠሯለኝ፣ አይ የኔ ቦታ ቀጠሯለኝ ብለው ከቻሳ ብለው እዛ መስከፌ ቦታ ከፌ ቦታ ባይዘው ይሄ የጎሮ ፖሊስ ነው ያስታወቀው። ምክንያቱም ሁለት ወንድማማቾች ባልተገባ ነገር ተደባድበውም ያው አንዱ ተጎድቷል። ግን በዚህ መሀል ልጅቷ ፖሊስ ጣቢያ ነው ያለችው እስካሁን ድረስ ማለት ነው። ስለዚህ ይሄንንም ዜና በሚገርም ሁኔታ እህቶቼ የማዳም ቅመም ቤትም አካባቢ ያላችሁ ሰዎች የምታወሯቸውን ወንዶች ቼክ አድርጉ። ምናልባት አንዳንዴ አባትና ልጅን እንድታወሩ ትችላላችሁ። ልክ እንዳሆኗ ልጅ ሁለቱ ወንድማማቾች እንዳፈቀሯት ምናልባት አባትና ልጅ እናንተን ሊያፈቅሩ ይችላሉ። ስለዚህ እባካችሁን የማዳም ቅመሞችዬ ጥንቃቄ ያርጉ። ባይዘወይ ይሄ ሰበር ዜና ያው ሹክ የወሬ ሱስ ስላለብኝ በየቦታው ሶሻል ሚዲያ ላይ ያለውን እየፈለኩ ነው ያቀረብኩላችሁ። ያው ከሩጫ የተነሳ አንዳንድ ዜናዎች እኮ ያመልጡናል አይደለ? እኔ ደግሞ ታዲያ በዚህ መልክ የሰማሁትን ከፖሊስ ለእናንተ እያቀረብኩላችሁ ነው። ወደ ቀጣዩ ዜና ስናልፍ ደግሞ ደስ የሚል ነገር ነው። በእውነቱ በጣም ነው ደስ ያለኝ። አንድች የማዳም ቅመም 12 ዓመት የሰራችበት ቤት ሁለቴ ነው ኢትዮጵያ የተመላለሰችው። በ12 ዓመቷ በቃ ልሂድ ላግባ ልውለድ እናንተ ጋርም ስመጣ ያው ትምህርቴን ጨርሼ ስለመጣው እድሜ ተለቅ ያልኩ ነበርኩ። ስለዚህ 12 ዓመት ደግሞ ሲጨመር በዚህ እድሜ እወዳችኋለሁ፣ ካገባው ከወለድኩ በኋላ ነገሮች ካልተስተካከሉልኝ እመጣለሁ ብላቸው ስታሰናብታቸው በሚገርሙ ነገር እዛ 12 ዓመት ቤት ስትቀመጥ ያደጉ ልጆች ስራ ይዘው ነበረ። ደስ በሚል ሁኔታ የማዳም ቅመም ያልታሰበ ነገር ተትረፈረፈላት። ታዳቺ ልጅ እነዛ እሷ ያሳደገቻቸው ልጆች አሜሪካ ሄደው ነበረ። ትምህርታቸው ጨርሰው ገና ስራ እንደያዙ ነበረ እሷ ይሄን ውሳኔ ወሰነችው። ስለዚህ በጣም የወዷት ነበር። እነዛ ሁለት ልጆች ቤተሰቦቻቸው ልትሄድ ነው፣ ስለዚህ ታግባ ትውለድ፣ ከዛም በኋላ ትመጣለች ብለው ያው ታውቃላችሁ የማዳሞች አንዳንዴ ጥሩ ማዳሞች አሉ አይደለ? ለልጆቻቸው ሲሉ ሲያሰናብቷቸው አንቺ የኛ አሳዳጊ ባትወልጂንም አንቺ ስላሳደግሽን ጥሩ ቦታ ደርሰናል። በተለይ የኢትዮጵያ ምግብ እየሰራሽ ስትሰጪን በቃ ትውስታው ሌላ ነው ብለው እችን የማዳም ቅመም ምን እናድርግልሽ፣ ምን እንድንረዳሽ ትፈልጊያለሽ ሲሏት እኔ አሁን ገንዘብ የለኝም ግን መውለድ ስላለብኝ ብቻ ነው ወደ ሀገር የምገባ ብላ እነዛ ሁለት ልጆችን በቃ እንደ ልጆቿ ስለምትቀርባቸው ወይም እንደ ታላቅ እህት ስለምትቀርባቸው ኢትዮጵያ የስራ መኪና ስንት ነው የሚገዛ ብለው ይጠይቋታል። ከዛን እንዲህ በሚገርም ሁኔታ ብታምኑ ባታምኑ 5 ሚሊዮን ብር የኢትዮጵያ ብር ካሽ አስገቡላት በአካውንቷ። ሳትሄድ አልሄደችም እሷ። እናታቸው ቤት ነው ያለችው፣ እነሱ አሜሪካ ነው ያሉት። ታዲያ በኢትዮጵያ ሳትገባ 5 ሚሊዮን ብር በአካውንት አገባላት። የስራ መኪና ግዢ ብለው ማለት ነው። ታዲያ የማዳም ቅመሞች ይሄ እንደዚህ የዋህ ማዳሞች የመዳም ልጆች የዋሆች የሆኑ ያጋጥማችሁና ምናልባትም 10 ዓመት 12 እንደ ልጅቱ 12 ዓመት 15 ዓመትም ከዛም በላይ የሰራችሁ ካላችሁ እውነት ማዳሞች የልፋታችሁን ዋጋ አይተው እንዲከፍሏችሁ እኔ እመኝላችኋለሁ። ስለዚህ አሁን ከዛም የተደባበቀውን ወሬ
ለእናንተ ያልደረሰውን እኔ ያገኘሁትን የወሬ ጥማቴንም ያሳካልኝን ወሬ እውነተኛውን ዜና አቀረብኩላችሁ። እስከ ሳምንት ቸር ይግጠመን። መልካሙን ሁሉ ተመኘውላችሁ። ፕሊዝ ይህን ቪዲዮ እስከ መጨረሻው እዩትና ትማሩበታላችሁ። አመሰግናለሁ።